السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. የተከበራችሁ የአላህ ባሪያዎች ዛሬ ምናየው ومن آثار المروية ይላል ከተወሩ ፋናዎች ማከል عن السلف ከጥሩ ቀደምቶቻችን في التحذير عن البدع በአዲስ ጅምርት ላይ ባስጠነቀቁበት በሆነው ጉዳይ ላይ የመጣውን ፋና ይላል። قال أبو بكر الصديق رضي الله تعالى عنه إني أخشى النبر أني فرالو إن تركت شيئا تنشيين نجر كتوكين من أمره صلى الله عليه وسلم كنبياتنا عليه الصلاة والسلام تزاز تنش نجر كتوكين فرالو النبر أن أزيغ كالله ملكتنيا تزاز تنشيين نجرون كان كتوكين يتأمل لو بيه فرع نبر إلال إما عند قطر إذا جتاج ستوردو أخرجه البخاري إمام بخاري زقبوتالو يا حديث قطر سوست شيزت أنا سوست قطر لاي ومسلم إمام مسلم عندي شي 750 قطر في حديث طويل لار بجنبه هنا حديث تقصوتالو. كان عمر بن الخطاب رضي الله تعالى عنه يقول ينبر إن أصدق القيل قيل الله كتب على نجر يتشالو نجر يا الله نجرنا وإن أحسن الهدي هدي محمد صلى الله عليه وسلم كطرق ناتشاو منجد يا نبياتنا عليه الصلاة والسلام يمتوبت كناتشاو منجد نو وشر الأمور محدثاتها صيافي هنا ጉዳይ ደግሞ አዲስ የሚጨመር ጭምርት ነው ይነበር ይሄም ወለቁጥር ይዘን ታች ስንወርድ አخرجው المروزي في السنة ይላል 75ኛው ቁጥር በሰነድን ሰሂህ በሆነ ሰነድ عبد الله بن مسعود رضي الله تعالى عنه قال اتبعوا ይነበር ተከተሉ ولا تبتدعوا አዲስ ጅምርት እንዳታመጡ አዲስ ጅምርት ሰሃቦች በጥብቅ ያስጠነቅቁ ነበር። አዲስ የሚጀመር ነገር ከሲስተም ውጭ ነው የሚያደርገው። ምናልባት እኛ ስንሰራው ቀለል አድርገን ለንመለከተው እንችላለን። ያ እየገዘፈ ይሄድና ብዙ ሰዎችን ከሲስተም ውጭ ያደርጋል። አዲስን ነገር የጀመረ ሰው ተውበት አድርጎ እስካልተመለሰ ድረስ አላህ በቀልቡ ላይ ሐትም ያደረገበት እየዘጋበት ምናልባት መጨረሻ አካባቢ ከፍሮም ሊሞት ይችላል። አላህ ይጠብቃል። ለዚህ ነው አላህ فلما زاغوا أزاغ الله قلوبهم فلما زاغوا أزاغ الله قلوبهم ያለው አላህ። ለዚህ ነው ሰለፎች ማራኢቱ ሙብተዲያን አቅለን ያሉት። ሙብተዲ ሆኖ ሐዲስ ጅምርት ጀምሮ አእምሮ ትክክለኛ ሆኖ አይተን አናቅም ይላል። ሲያፈነግጥ አላህ አእምሮን ይቀይርበታል። ለምን ትክክለኛው መንገድ ከተገለጸለት በኋላ ዞር የሚል ሰው ምንዳው ቀልቡ ላይ ሐትም ማድረግ ነው። ስለዚህ እተቢኡ አለ አብዱላህ ኢብኑ መስዑድ ተከተሉ ወላ ተብተዲዑ አዲስ ነገር እንዳትጨምሩ። ትንሽም ይሁን ትልቅ ቢድዓ አደጋ አለው። የመጨረሻ አቅባ ተበላሽቶ ከዱንያ ለመሰናበትም ትልቁ ሰበብ ከሚሆነው ነገር አዲስ ጭምርት የሚጨምር ሰው ነው። ፈቀድ ኩፊቱም በእርግጥ ደግሞ ተበቅታችኋል። አዲስ ነገር የምትፈልጉበት ነገር የለም። ሰላትን ስገዱ ሲል ሰላትን እንዴት እንደምንሰግደውና በምን አይነት ሁኔታ ሰላት ቢሰገድ አላህ እንደሚቀበል ገልጿል። የአላህ ነብይ አብራርቶታሉ። ሰሃቦችም ሰርቶ ይደዋሉ በዛው ልክ። አላህ ሐጅን ሲያዝ ስለ ሐጅ ድንጋጌዎች በግልጽ አብራርቷል። የአላህም ነብይ አለይሂ ሰላቱ ሰላም ያንን ፍንትው አድርጎ አስገንዝበዋል። ሰሃቦችም ገልጿሉ። ስለዚህ በእርግጥ
ተበቅታችኋል ምንም አዲስ ጭምርት ለመጨመር ምንገደድበት ነገር የለም በሸሪዓ አላህ ለኛ የሚጠቅመንን የሚጎዳንን ወይም ደግሞ ትርፋማ ምንሆንበትን መንገድ ገልጿል ምናልባት አንዳንድ ሰዎች ምን አለበት እኔ ተጨማሪ ነገር ነው ያደረኩት አልቀነስኩኝም ሊል ይችላል መቀነሱንም መጨመሩንም ነው አላህ የከለከለው ባለፈው ስናየው የነበረው አይሁዶችና ነሳሮች የጠመሙበት ምክንያት የተወሰኑት በጣም ድንበር አለፉ የተወሰኑት ደግሞ ወረዱ ሁለቱም ነው የተተቹት መውረድም መውጣትም አይቻልም ማከል ላይ አላህ የገለጸው መንገድ ላይ መጽናት ብቻ ነው ያ ነው ትርፋማ የሚያደርገው فقد كفيتم برغت ተበክታችኋል وكل بدعه دلاله ይላል ያንዳንዱ አዲስ የሚጨመር ጭምርት ጥመት ነው ያ ሲቀር የሚባል ነገር የለም ወይኛ ስንሰራው ጥሩ የሚሆንበት ምክንያት ሌሎች ሲሰሩት ደግሞ መጥፎ የሚሆንበት ምክንያት አይኖርም ከመጀመሪያም ጀምሮ ቢድዓ ላይ የነበሩ ሰዎች የሚስሩት በሱና የተወሰነ ጊዜ ቆይቶ ተመልሶ የሚሰሩ ሰዎች ይስሩት አንድ ነው ለቢድዓ ደረጃ እንዳለው ይታወቃል ያም የቢድዓው ደረጃ ግን ክህደትን ያዘለ ሙሉ በሙሉ ከእስላም ሻንጣን አስይዞ የሚያስወጣ ቢድዓ አለ ቢድዓም ሆኖ ደግሞ ከእስልምና ዳይራ ማያስወጣ የአላህና የነብዩ ቁጣ ለተቀን የሚዘምቡበት የሆነ ሰው አለ ሁለቱም እስላም ላይ የተጠሉ ናቸው ትልቁ ይተው ትንሹን እንቀጥልበት የሚባል ነገር የለም ምናልባት እንደ ሁክም ሲኬድ ደረጃ ሊኖረው ይችላል አማ ወኩሉ ቢድዓቲን ደላላ ይላል እያንዳንዱ አዲስ ጭምርት ጥመት ነው አዲስ የሚጨምር ሰው ምናልባት አዲስ መጨመሩን ብቻ ወይንም ደግሞ ጥሩ ነው ብሎ ማሰቡን ብቻ ሊመለከት ይችላል የራሳችን ግንዛቤ ነው እንጂ አላህ ዲንን ደንግጎ ሳለ አዲስ ነገር ሲጨምር ይህ ሰው አላህን እየተቃረነና ነብዩን አለይሂ ሰላቱ ሰላም እየተቃረነ አላህ ከደነገገው ድንጋጌ የኔ ይሻላል እንደሚል አያቅ ብዙ ሰዎች አሉ በቁርአን በሐዲስ የተጠቀሰው ነገር አያጠግባቸውም ደስ አይላቸውም የሆነ ነገር ካልጨመሩበት የሚጠቅመንን የሚጎዳንን ውጤታማ የሚያደርገንን አላህ ነው የሚያውቀው ስለዚህ እያንዳንዱ አዲስ የሚጨመር ነገር በጎን ነገርም ተከትሎ ይምጣ ስሜትን ተከትሎ የሚሄድ በዘርም በኩል ጎትቶ ይውሰድ በአካባቢም በኩል ጎትቶ ይውሰድ አዲስ ነገር እስከሆነ ድረስ ኸይር የለውም ሸር ካልሆነ በስተቀር ይሄንንም አራ ቁጥር ይዛችሁ ታች ስትወርዱ اخرجوا المروزي في السنه ይላል 77ኛው ቁጥር ወሰነዱሁ ሰሂህ ሰነዱ ጠንካራ ነው واخرجوا البخاري ኢማሙ ቡኻሪ ደግሞ 7377 بنحوه በዚሁ ተመሳሳይ በሆነ ዘግቦታሉ ይላል አን ኢብኑ መስዑድ ረዲየላሁ ተዓላ ዐንሁ قال انكم اليوم على الفطره አላቸው የዛኔ ሰሃቦች በነበሩበት ሰዓት እናንተ ዛሬ በጥሩ አእምሮና በጥሩ ግንዛቤ ላይ ነው ያላችሁት አላቸው ሰሃቦች የነበሩበትን ሰዓት ነብዩ አለይሂ ሰላቱ ሰላም ወድሰዋል አብዱላህ ኢብኑ መስዑድ انكم اليوم على الفطره አላቸው ሙብተዲ ያልበዛበት ኺላፍ ያልበዛበት ወደ ቢድዓ የሚጣሩ ሰዎች ያልበዙበት ግንዛቤን መከተል ያልበዛበት ጊዜ ላይ ነው ያላችሁት አላቸው ወኢነኩም ሰቱህዲሱን አላቸው እናንተ አዲስ ነገር ታመጣላችሁ አለ አዲስ ነገር የጀመሩ ሰዎች ነበሩ በዛን ጊዜ ነብዩ አለይሂ ሰላቱ ሰላም እንደሞቱ አቡበክር ሲዲቅ በነበረበት ሰዓት ያስተባበሉ እስላምን የገለበጡ ሰዎች ነበሩ አቡበክር እስከ ጥግ ድረስ ተዋክቷቸዋል አብዱላህ ኢብኑ መስዑድ እናንተም አዲስ ነገር ታመጣላችሁ ወይሁደት ለኩም አላቸው ለእናንተም ደግሞ አዲስ ነገር ይጀመርላችኋል የሚጀምር አይጠፋም መጀመሪያ እስላም እስከተኮነ ድረስ ወይም ደግሞ መጀመሪያ ሱንይ እስከተኮነ ድረስ እስከ መጨረሻው ድረስ ይዘልቃል የሚባል ነገር የለም ሰው ሱና ላይ ነበረ ነገ ሊከረበት ይችላል አይታወቅ ከነገ ወዳም ሊሆን ይችላል ፍትና አይታመንም በሰው ልጅ ምናልባት በያዘው ሱና ጸንቶ በያዘው መንሃጅ በያዘው አቂዳ ጸንቶ ቀብር ወስደን አፈር ደፍተነበት እስካልተመለስነ ድረስ ካለም ባንክ ተነስቶ መርካቶ እስከሚደርስ በማከል የትኛው ሙብተዲ አግኝቶ ታቅሎ ሊቀይረው እንደሚችል አናቅ ወይ ሰላቶችን ለመስገድ ከሚገባባቸው መስጂዶች ውስጥ አንድ ሙብተዲ ተነስቶ በሚናገረው ንግግር ቀልቡ ተቀይሮ ሙሉ በሙሉ ሱና ሊያስጠላው እንደሚችል አናቅ ነብዩ አለይሂ ሰላቱ ሰላም ያ ሙቀልበል ቁሉብ ثبت قلبي على دينك ይሉ ነበር ልብን እንደ ፈለክ ምትገለባብጥ ይሆንከ ጌታዊ ልቤን ዲንህ ላይ አርጋልኝ ይሉ ነበር ለነብዩ አለይሂ ሰላቱ ሰላም ወህይ ሲጽፍ የነበረው ሰውዬ እኮ ነው የከፈረው
ነብዩ አለይሂ ሰላቱ ሰላም እኔ የነገርኩትን ካልሆነ በስተቀር ምንም የሚያውቀው ነገር የለም ብሎ ከፈረ። እማኛ ዛሬ በሱና 10 ዓመት 15 ዓመት 25 ዓመት ወይንም ደግሞ 40 50 60 ዓመት በመቆየታችን ልንኮራራ አይገባ። የነብዩላህ ኑህ ልጅ የነብይ ልጅ ሆኖ ክህዶ ነው የሞተው። ከነብያቶች ማከል ቁንጮ ተብሎ የሚጠቀሱ 5 ነብያቶች አሉ። ከነዛ ማከል ነብዩላህ ኢብራሂም ናቸው ኡሉል አዝም ከሚባሉ ነብያቶች። አባታቸው አሻፈረኝ ብሎ ነው ወደ አኺራ ሄደው። ያላህ ነብዩ አለይሂ ሰላቱ ሰላም አጎት ያን ያህል ሲለፉለት የነበረ ያሚ ቁል ላ ኢላሃ ኢላላህ ያሉት በዛ አንደበተ ርቱዕነታቸው በዛ በሚጣፍጠው መላሳቸው በዛ ደስ በሚለው ስነ ምግባራቸው ያላህ ነብይ ዳዋ ሲያረጉለት ራሱ እንቢ ብሎ ነው የሞተው። ያላህ ነብይ ተረከዞቹ ላይ የጀሃነም ፊም ተተክሎለት ራሱ ይንተከተካል። ይሄ ይፈራል እስከምን ሞት ድረስ። ለዚህ ነው ያላህ ነብይ አለይሂ ሰላቱ ሰላም من كان اخر كلامه لا اله الا الله دخل الجنه የመጨረሻ ከዱንያ ሲሰናበት لا اله الا الله አጽድቆ በነበረበት እምነት ላይ ወደ አኺራ የሚሸጋገር ከሆነ ጀነት ገባሉ። እቺ ቀላል አይደለችም፣ ብዙ ልፋት ትፈልጋለች። ስለዚህ የሰውም ልጅ አቂዳውና መንሃጁ ውስጡ ላይ የያዘው እምነት የሚለካው በዛው እምነቱ ቀብር እስከገባ ድረስ ብቻ ነው። አማ መጀመሪያ በነበሩበት መሞገስና መወደስ ፋይዳ የለውም። ስንትና ስንት ሰዎች ብዙ ሰዎች ፊት ለፊት ቁጭ ብሎ ስለ ሱና ስለ አቂዳ ስለ ተውሂድ ስለ ላ ኢላሃ ኢላላህ ዝርዝር በትን አድርጎ የሚናገሩ ሰዎች ነበሩ። ወዳው እንቅላብ አድርጎ ሌላ ነገር ውስጥ ይገባሉ። እናንተ አዲስ ነገርን ትጀምራላችሁ ይጀመርላችኋል አላቸው። فاذا رايتم محدثا አላቸው። አዲስ ነገር ደግሞ ካያችሁ ሰሃቦች እንደዚህ ነው የሚመክሩት። እኛውን ስለ ተውሂድ ስለ ሱና ስለ አቂዳ ስለ ሽርክ አላህን ስለሚያስቆጡ ነገሮች ሁሌ መናገር ቀልብ የሚያደርቅ ነው የሚመስለው። ከያዝነው ግንዛቤ አንፃር ወይንም ደግሞ ከምንውልበት ውሎ አንፃር ነው ይሄ። አማ ነብያቶች እኮ ሊሞቱ ሲሉ ልጆቻቸውን ይጠሩና ማታ አቡዱነ ሚን ባዕድ ይሉ ነበር። ቁርአን ላይ እንደተቀመጠው የሚያስጨንቃቸው የመሬቱ ጉዳይ የመኪና ጉዳይ የቤት ጉዳይ የውርስ ጉዳይ አይደለም። የጥሩ ቀደምቶች ተግባር ይሄ ነበር። አሁንም ያሉ ጥሩ ሰዎች ይሄን ነው ያለበለቡ ወደ አኺራ የሚሄዱት እንጂ ተቀዛቅዞ በርዶ ሙቶ አይደለም ወደ አኺራ የሚሰናበቱት። ስለዚህ ስታዩ ፈአለይኩም بالهدي الاول አላቸው። በመጀመሪያው ቅናቻ መንገድ አደራችሁን አላቸው። አያችሁ በሱና አደራ ይላሉ ሰሃቦች። የነብዩን ፈለግ አጥብቆ በመያዝ ቢድዓ ውስጥ ባለመግባት አዲስን ባለመጀመር አዲስ የሆኑ ነገሮችን በመጥላት አደራ ይያሉ ይሞታል። ነብዩ ሲሰሩት በነበረው ነገር አደራችሁ አላቸው። ጭምርት የሚጨምር ሰው አይጠፋም። በየጊዜው አዳዲስ ነገር የሚጨምሩ ሰዎች አሉ። ነብዩ አለይሂ ሰላቱ ሰላም እንደተናገሩት ማለት ነው። መየሽ ሚንኩም ፈሰይራ اختلافا كثيرا አሉ ነብዩ አለይሂ ሰላቱ ሰላም። ከናንተ ቆየት የሚል ሰው ብዙ ንግቶችን ያያላል። አንዳንድ ሰዎች የኡማዎቼ መናጋት ረህመት ነው እዝነት ነው ብለዋል ይላሉ። ይሄ ነብዩ ያሉት ቃል አይደለም። ነብዩ ባመጡት ዲን ነብዩ በተናገሩት ዘካ ነብዩ በሰሩት ሐጅ ነብዩ ባዘዙበት ሰላት ነብዩ ባዘዙበት ዱዓ ነብዩ ባዘዙበት ዝክር ነብዩ ባዘዙበት ሁሉ ነገር አደራችሁን አሉ። ነብዩ አንድ ሆነዋል። በእስላም አንድ መሆን ይወደሳል። ትክክለኛው አንድነት ማለት ነው በቁርአን በሐዲስ በሐቅ እስከሆነ ድረስ واعتصموا بحبل الله جميعا ولا تفرقوا واعتصموا بحبل الله جميعا على الله بالله قرآن አንድ ሁኑ ولا تفرقوا على الله እንዳትከፋፈሉ على الله ያንንም ሲያብራሩት ለሱፊዮቹም ራሱን የቻለ ኸይር አላቸው ይላሉ። ምንድነው ሲባል ይዘክራሉ፣ ከመስጊድ አካባቢ አይጠፉም፣ ረቃይ ቀልቁሎ ቢናገራሉ ይላሉ። ለተብሊጎችም የሆነ ነገር አይጠፋቸውም ሲባል ምንድነው ከመጠጥ ቤት ሰዎችን አምጥቶ መስጊድ ያስገባሉ ይላል። ለኢኽዋኖችም ኸይር አላቸው ይላሉ። ምንድነው ሰላማዊ ሰልፍ አድርጎ ስልጣንን ለሙስሊሞች ያጋራሉ ይላል። ለሰለፊዮችም ኸይር አላቸው ይላሉ ኢኽዋኖች። ሱናን መንሃጅን አቂዳን ኪታቡ ተውሂድን በደንብ መታስተምሩት እናንተ ናችሁ ይላሉ። ለኸዋሪጆችም ኸይር አላቸው ይላሉ። ለሁሉም ኸይር አለው ይላሉ። ለዚህም ደሊል የሚያመጡት በአላህ ነብይ የተዋሸ ውሸት ነው። ነብዩ መከፋፈልን መበታተንን አላጸደቁም ከማውገዝ ውጭ። ስለዚህ አዲስ የሚጨመሩ ጭምርቶችን ስታዩ በመጀመሪያው ቅናቻው መንገድ ላይ አደራችሁን አለ አብዱላህ ኢብኑ መስዑድ። ይሄም 5 ቁጥር ይዛችሁ ስትወርዱ አخرجው المروزي في السنه ሱና ላይ መርወዚ ዘግቦታል። ወሰነዱ ሰሂህ
ሰነዱም ጠንካራ ነው አን አብዱ ብን ሰለማ ቃለ ኩና ነጅልሱ አላ ባቢ አብዱላህ ብን መስዑድ ረዲየላሁ ዐንሁ አብዱላህ ብን መስዑድ በር ላይ እንቀመጥ ነበር ይላል قبل صلاه الغداء ከፈጅር ሰላት በፊት ከአብዱላህ ብን መስዑድ ጋር ወይ ከአቡ አብዱራህማን ጋር ወደ መስጊድ ለመሄድ ቀድሞ በሩ ላይ ይቀመጡ ነበር فاذا خرج مشينا معه الى المسجد በሩ ላይ ቁጭ ብለን ሲወጣ ከሱ ጋር ወደ መስጊድ እንሄድ ነበር فجاءنا ابو موسى الاشعري መጣን ይላል رضي الله عنه الله መልካም ስራውን ይወደደለትና فقال اخرج اليكم ابو عبد الرحمن عبد الله بن مسعود ወጣ እንዴ አላቸው قلنا لا بعد አሉት አይ ትንሽ ይቀራል አልወጣም فجلس معنا ከኛ ጋር ቁጭ አለ حتى خرج እስኪወጣ ድረስ ከኛ ጋር ቁጭ አለ فلما خرج قمنا اليه جميعا عبد الله بن مسعود ሲወጣ ደግሞ ሁላችንም ወደሱ ቆምና فقال له ابو موسى አለው يا ابا عبد الرحمن اني رايت في المسجد انفا አለው ቀደም መስጂድ ላይ አይቻለው አምረን አንከርቱሁ የጠላውት የሆነ ያወገስኩት የሆነ ነገር አይቻለው ወለም አራ ወልሐምዱሊላህ አለው ለጌታዬ ምስጋና ይድረሰው ግን አላየውም ኢላ ኸይረን ጥሩም ቢሆን እንጂ አላየውም አለው ቃለ فما هو ያየው ነገር ምንድነው فقال ان عشت فستراه አለው ከቆየህ ታየዋል ቃለ رايت في المسجد قوما حلقا አለው መስጂድ ላይ ክብ የሰሩ ሰዎችን አይቻለሁ ጁሉሰን ቁጭ ብለው አሉ እነዚህም ሰዎች ينتظرون الصلاه ሰላትን እየጠበቁ ነው በእያንዳንዱ ክብ በሰሩት ነገር አንድ ሰው አለ وفي ايديهم حصى በእጃቸው ደግሞ ጠጠር አለ ያውኑ ጊዜ ሚስባህ ማለት ነው ሙስባህ የሚዘክሩበት አይነት ያው የዛን ጊዜ ቴክኖሎጂው አልበዛም ዘመናዊ ማሽኖች አልነበሩም እንዲህ አይነት አሁን ከሱና ወይንም ደግሞ ከተከለኛው ከነብዩ አለይሂ ሰላቱ ሰላም የዝክር አይነት ውጭ ወጥቶ ሰዎች የሚቆጥሩት ነገር በሳቱ አልነበረም ግን ጠጠርን ሰብስቦ ነበር فيقول كبروا 100 ይላቸዋል 100 ጊዜ አላሁ አክበር በሉ ይላቸዋል እነዚህ ሰዎች ክብ ሰርተው ቁጭ ብለዋል አንድ አለቃ አላቸው 100 ጊዜ አላሁ አክበር በሉ ይላቸዋል فيكبرون 100 ጊዜ አላሁ አክበር ይላሉ فيقول هللوا 100 ይላቸዋል 100 ጊዜ ደግሞ لا اله الا الله በሉ ይላቸዋል አሁን እንደምታዩት ማለት ነው ወደ አልከሶም ወደ ቃጥባሪን ወደ አብሬትም ብትሄዱ ዱንካን ይዶክናሉ ሚዶክኑት ከአንድ አካባቢ የመጡ ሰዎች ራሱን የቻለ ቡድን አላቸው ሌላ ሰው ይቀላቀልባቸው ድቤ የሚመታ አለ ጫት የሚያከፋፍል አለ ቁሞ የሚረብሽ አለ ሴቶች ደግሞ ዙሪያ ይከቧቸዋል እነዛን ወንዶች ከዛ በኋላ ራሱን የቻለ ዝክር አላቸው ለነዚህ ሰዎች ይዘክራሉ ከተለያዩ ቦታ የመጡ ሰዎች ዝክራቸው የተለያየ ነው ዱንካናቸው የተለያየ ነው ቦታቸውም የተለያየ ነው فيهللون 100 ጊዜ لا اله الا الله ይላሉ ويقول سبحوا 100 سبحان الله 100 ጊዜ በሉ ይላቸዋል سبحان الله 100 ጊዜ ይላሉ فيسبحون 100 ጊዜ سبحان الله ይላሉ قال فماذا قلت لهم አለው አወገስክ ምን አረግ ምንድነው ያደረከው ብሎ ጠየቀው قال ما قلت لهم شيئا አለው ምንም አላልኳቸው انتظار رايك አለው ያንተን ሐሳብ እስከምሰማ ድረስ አው انتظار امرك አለው ወይንም ደግሞ መታዘኝን ትዛዝ በቃ እንዲህ አድርግ ብለህ እስከምትለኝ ድረስ ዝም ብዬ ነው ያለውት قال افلا امرتهم አታዛቸውም ነበር እንዴ አየኡዱ ሰይአቲሂም ወንጀላቸውን እንዲቆጥሩ አታዛቸውም ለብቻም ማልክ መንገድ ላይም ማልክ ተኝተህም ማልክ ይሰማሃል አላህ ወንጀላቸውን ቁጠሩ ብለህ አትላቸውም ነበር እንዴ አለው ሰሃቦች በዚህ ልክ ነበር መጥፎ ነገር የሚያወግዙት የሚሰራው የሥራ ብዛትና የግሩፕ ብዛት አይሸውዳቸው አላህ እንዳላዘዘበት ካወቁ ነገ ከነገወዳ ሳምንት 15 የሚባል ነገር የለም አዳመጠውና ታዳ ምን አልካቸው ምንም አላልኳቸው እንዴ ወንጀላቸውን እንዲቆጥሩ አታዛቸውም ነበር እንዴ አለ ወደምን ተለሁም አላ يديء من حسناتهم አለው አያቸው በጎ ነገራቸው እኮ የትም ቢሄድ አይጠፋባቸው إن الله لا يضيع أجر المحسنين إن الله لا يضيع أجر المحسنين الله የሰው ልጆችን ምንዳ የሚያበላሽ ወይም ደግሞ ሰዎችን አላግባብ የሚቀጣ ጌታ አይደለም መጥፎ ነገራቸውን እንዲቆጥሩ ታዛቸውም ነበር እንዴ ثم مدى ومدينا معه على كذا عبد الله بن مسعود هيدا እኛም ከሱ ጋር ሄድን حتى اتى حلقه من تلك الحلق ከዛች ከነበረች ከሆነችዋ ስብስብ እስኪመጣ ድረስ ሄደ فوقف عليهم በነሱ ላይ ቆመ ፊት ለፊታቸው فقال ماذا
الذي يراكم تصنعون አላቸው ምንድነው ይሄ የምሰሩት ጸያፍ የሆነ ነገር አላቸው قالوا يا ابا عبد الرحمن حسن نؤد به تكبير አሉት ጠጠር እኮ ነው አላሁ አክበር የሚለውን ነው የምንቆጥርበት والتهليل لا اله الا الله የሚለውን ነው የምንቆጥርበት والتسبيح سبحان الله የሚለውን ነው የምንቆጥርበት قال فؤدوا سيئاتكم አላቸው አያችሁ ወንጀላችሁን ቁጠሩ አላቸው فانا ضامن الله يضيع من حسناتكم ዋስሆናችኋለሁ ከበጎ ስራችሁ መቼም ቢሆን ምንም አይበላሽባችሁ ሸይኡን አላቸው ምንም ቢሆን ወይ ሐኩም አላቸው አያችሁ ወይ ጥፋታችሁ ያ ኡመተ ሙሐመድ የነብዩ አለይሂ ሰላቱ ሰላም ኡማዎች ወይ ማስራ ሐለከተኩም አላቸው ምን ነው እናንተ ጥፋታችሁ እንደዚህ ያፈጠን ከሳራ ውስጥ ለመግባት የአላህ ቁጣ ውስጥ ለመግባት ለምን ፈጠናችሁ ይሄ እንግዲህ የሰሃቢዩ አብዱላህ ኢብኑ መስዑድ ተግባር ጸያፍ የሚሰሩ ሰዎችን አይቶ ዝም ማለት ተገቢ እንዳልሆነ ከነሱ ተቀላቅለን ለመስላሃ ነው ብለን መሄድ እንደሌለብን ነው የሚያሳየው ብዙ ጊዜ የሙብተዲዎች መስላሃ መጨረሻው መፍሰዳ ነው መስላሃ ነው ይያሉ ይቀላቀሉና ይቀላቀልባቸው ለዚህ ነው አገራችን ላይ እንደዚህ መኮረባበት የበዛው ለመስላሃ ነው እየተባለ ድሮ ሰለፊይ ነኝ የሚሉ የነበሩ ሰዎች ለመስላሃ ነው ብሎ ራሱ ስም የሰጡትን ነገር የተሻለ ነገር ለማግኘት ብሎ የጀመሩትን ነገር ራሳቸው መስራት ጀመሩት አሁን በተለይ ሱና ገብቶት ኡማውን ወደ ቢድዓ የሚነዳ ሰው ጀዛው ይሄ ነው አይቆይም ደሞ ባለፈው አንስተናል አይደል ያ ሙመያዎች ዋናቸው ነበር ከኢኽዋኖች ጋር አብሮ ሲበላ አብሮ ሲጠጣ አብሮ መንገድ ሲሄድ አብሮ ሲሳሳቅ خلاص እሱ ነበር አይደል ከዛ በኋላ ደግሞ ልጆቹ በደንብ እየተከተሉት ነው በደንብ መመለሻ የለም ቢድዓ ውስጥ ከገባ የምትመለሰው ነገር የለም ለዚህ ነው ان الله حجب التوبه عن صاحب البدع የተባለው አላህ በሙብተዲ ላይ ተውበትን ጋርዶበታል ለምን ይጋረድበታል የሚሰራው ስራ መስልሃ ነው በጎ ነው ብሎ ስለሚመለከተው ለተውበት ጊዜ ያገኝ ሰውኮ ጸያፍ የሆነ ነገር ጸያፍ መሆኑን ካወቀ ነው ከዛ ነገር የሚርቀው ግን ጥሩ ነገር አለው ካለ እየቀረበው ነው የሚሄደው እየቀረበው ይሄድና ዋናው ሰሪ ራሱ ሆኖ ይገኛል ለዚህ ነው ሙመያዎች መጀመሪያ ሲጀምሩ ውስጥ ለውስጥ ነበር ግልጽ ሳይወጡ ድምጻችን ይሰማ የነበረበት ጊዜ ላይ በሜሴጅ ወይ ኦንላይን ሆነን እያየናቸው ነው የሚሰሩት ስራ ከአህባሾች ከሚሰሩት ስራ የተሻለ ነው ሲሉ የነበሩት በሩቁ ከዛ ጠጋ ይያሉ ድምጻችን ይሰማ ተጠናቆ አልቆ መጅልስን ሲረከቡ እንኳን ደስ አላችሁ ብሎ ሜሴጅ ላኩ ያም አልበቃቸውም ከዛ በኋላ እጅ ለእጅ ተያይዞ በየቦታው አንድ ላይ ዳዋ ማድረግ አንድ ላይ መጓዝ አንድ ላይ ማለባበስ ጀመሩ በጣም የሚገርመው የሚደንቀው ወይ ደግሞ ገርሞ የሚገርመው ከኢኽዋኖች ጋር ሲሆኑ ዳዋቸው የተቀላቀለ ዳዋ ነው ለብቻቸው ሲሆኑ ደግሞ ሰለፊይ ነኝ ይላሉ ወደ ሰሜን ያሉ ሰዎች ሞኝ ሲናገር ዘመድ ነው የሚያፈረው ይላሉ ሁሉ ሞኝ ከሆነ ችግር የለውም አንድ ሞኝ ተነስቶ በሚናገረው ንግግር ይስቃል አንድ ሞኝ የሆነ ቲክቶከር መጥቶ የሆነ ነገር ሲናገር ከኋላ ያሉ ሰዎች አብሮት ይስቃሉ ሼር የሚያደርጉለታል ሁሉ ሞኝ ስለሆነ ይሄው ቢዳ አካባቢ ገብቶ ሞኞች ሲናገሩ ከነሱ ጋር አብሮ ያሉ ሞኞች አብሮ እንትን ይላል እንዲህ አይነት ሰለፊያ እኮ እኛ ሀገር ያለው ሰለፊያ ዓለም ላይ የለም ወላሂ ዓለም ላይ የለም እኮ የተወሰነ ቀን ከኢኽዋን ጋር ይቆዩና መስጊድ ሲመጡ ደግሞ በግል ሹራ ሲያደርጉ እኛ ሰለፊዎች ነን ይላል ምናልባት በማህበራዊ ጉዳይ መንገድ በመስራት በቤት ግንባታ ትራንስፖርት ላይ ድንገት ወይ ምግብ ቤት ድንገት ወይ የሆነ መስጊድ ልትሰግድ ስትገባ ድንገት ልትገናኝ ትችላል ለዳዋ አንድ ላይ በዚህ በኩል አቡበክር በዚህ በኩል ሼክ መሐመድ ዛህረዲን ምን አይነት ሽወዳ ነው አላህን ፍሩ እንዳትሸወዱ በተለይ ሙመያ ስር ያላችሁ ወጣቶች አላህን ፍሩ ዲናችሁን አትሽጡ የለፋችሁለትን ዲን የደከማችሁለትን ዕልም ከንቱ አታድርጉ ከቤተሰቦቻችሁ የተጣላችሁለትን መንሃጅ ከንቱ አታድርጉት በመሃል ገብቶ ፎቶ እየተነሳ አብሮ ኡስታዝዬ ተብሎ ራስ በራሳቸው እየተቀዳደሱ አብሮ እየበሉ አብሮ ዳዕዋ እያደረጉ ይሄ አንድ ጠረጴዛ ብንቀመጥም አቡበክር ኢኽዋን ነው እኔ ሰለፊ ነኝ የሚባል ነገር አለ እንዴ እሳትና ጭድ አብሮ አንድ ላይ አይሆኑም ይባላል እንደዚህ ነው ሰለፊያና ሙብተዲ አብሮ አይሆንም አንድ ላይ አላህን ፍሩ ቆም ብላችሁ አስቡ አምሯችሁን አሰሩት ዘረኝነቱ ይቅርባችሁ ምንድነው እየተሰራ ያለው ወጣቱ ወዴት ነው እየሄደ ያለው ድሮ ዳዕዋ ተውሂድን አቂዳን መንሃጅ ሰለፍን በደንብ የሚያስተምሩ የነበሩ ወንድሞቻችን የት አሉ ወስዶ ከኢኽዋን ጋር ጨምሯቸዋል ለኢኽዋን ማይክ ያስተካከሉ ነው ዳዕዋ ጥሪ ያደረጉ ነው
ሱፊይና ሰለፊይን ቀብረን መተናል ከሚሉ ሰዎች ስር ቁጭ ብሎ ዳዋ ብሎ እየሰሙ ነው ሙመያዎች እኮ ያስቀበሩን እኮ ወጣቶችን እኮ ወስዶ እኮ የቀበሩብን በህይወት ይያሉ ቀበሩብን አላህን ፍሩ ይቅርባችሁ ይሄ አሁን ሻኪር ምን አለ ሌላ ምን አለ ምናምን ሳይሆን የሚሰሩትን ስራ ይሁት እስኪ በኖርማል አይናችሁ አቅላችሁን አሰሩት ቆም ብላችሁ አስቡ እስኪ ስፖርት ሲሰራ አክሮባት ስንሰራ ሲያዞረን ቀጥ ብለ ቆም ይባላል ወይም ደግሞ አንገትን አቀርቀራ ትንሽ ጊዜ ቆይ ይባላል ትንሽ ጊዜ ቆይቶ ሲነሳ ያ አዙሪቱ ይሄድለታል ይቀንሳል ከዛ በኋላ ከሰዎች ጋር ተቀላቅሎ አብሮ መስራት ይጀምራል እስኪ አሁን አዙሪት ውስጥ ያላችሁ ሙመያዎች ቆም ብላችሁ አስቡ ወላሂ አስቡ አላህን ፍሩ አስቡ ተው ይቅርባችሁ ከዚህ በፊት የነበረው ሀገር ሊወረር ስለነበረ ነው አህባሾች ሊቀልቡ ስለነበረ ነው ምናምን ስለነበረ ነው ስትሉ ነበር አይደል خلاص ይኸው ካለቀም በኋላ ወደ እነሱ እየገቡ ነው እንጂ እየመጡ አይደለም ይሄዱ ነው خلاص ከኢኽዋን ጋር አብሮ ይየው ነው እኔ ሰለፊ ነኝ ምናምን የለም ኢማሙ አህመድ እኮ አንድ ሰለፊ የሆነ ሰው ከአንድ ሙብተዲ ጋር አይቼው ምን ላደርግ ተብሎ እኮ ነው የተጠየቁ ኢማሙ አህለ ሱነት ወልጀማዓ ይው አንድ ሰለፊ ከአንድ ሙብተዲ ጋር ካየውት ምን ላደርገው መከራው አሉት መከርኩትም ቢያረኝ ፋልሂቁ ቢያ አስጠጋ ወደዛ አሉት ቫይረሱን ይቀላቀልባል ያመጣል ጀረብ ያዛት ግመል ከግመሎች ጋር ተቀላቀለ ጀረብ የሚባላል ግመሎች ላይ አንዴ ነካ ካደረገ አይለቅም ወይ አገር ቤት ፈረስ አይታችሁ አይደለ ቆዳውን ግሽለት አድርጎ ያነሳውና ደም በደም ይሆናል ፈረሱ ሊሞት አካባቢ ጥግ ይዞ ራሱን ነው የሚያቀው ያ በሽታ የነካው ሰው ነካው ልክ እንደዚህ ራቂሉ ነበር ሰለፎች خلاص ወደዛ ከተጠጋ አስጠጋ ዞርበል እንዳይበላ አንተን ይል ነበር አብሮ አንድ መስጊድ ዳዋ እየተደረገ አብሮ አንድ ላይ አብሮ መጅሊስ ላይ ተቀላቅሎ አንዱ ጻፊ አንዱ ዶክመንት አስተካካይ አንዱ የሆነ ነገር አድርጊ ሆኖ እኔ ሰለፊ ነኝ እሱ ኢኽዋን ነው ሁለታችሁም ኢኽዋን ናችሁ ልዩነት የላችሁ ወላሂ ልዩነት የላችሁ በጌታ ይሁንብኝ ልዩነት የላችሁ በል እንደውም የድሮ ሙመያዎች የሚሰሩት ስራ ከኢኽዋኖች የከፋ ስራ ነው የሚሰሩት ለምን የለበሱት የሰለፊያ ልብስ ነው ጀለቢያውን አልቀየሩትም ጥምጣሙን አልቀየሩትም ወይንም ደግሞ ታፔላውን አልቀየሩትም ኮድ 3 የነበረ መኪናውን ወስደህ ገራጅ ቀለሙን ብትቀይረው ያ ታርጋ ነው የሚነበበው በቀለሙ ነው የሚነበበው በኮድ 3 ነው የሚነበበው ግን ቀለሙን ቀይረው አትቀይረው መኪናውን ወስደህ መንገድ ትራንስፖርት ታርጋውን ኮድ 2 ካረከው በኮድ 3 ነው የሚነበበው በኮድ 2 ነው በኮድ 2 ነው ስለዚህ እነዚህ ሰዎች ታርጋቸውን አልቀየሩም እንጂ ሙሉ በሙሉ ኢኽዋኖች ናቸው ከኢኽዋኖች በላይ ነው ስራ የሚሰሩት ሰለፊያን በመጋዝ እየገዘገዙ መስጊድ ወስዶ ያስረከቡ መድረሳን ያስረከቡ ከመስጊድም ከመድረሳም በላይ ደግሞ ወጣቶችን ያስረከቡብን የሚገርመው ጥሩ ወጣቶችን 20 ዓመት 30 ዓመት መስጊድ ቁጭ ብሎ የነበሩ ኡስታዞችን ወስዶ ለኢኽዋን ያስረከቧቸው ሁሌ ለመስላሃ ነው የሚልፈቅ ለመስላሃ አልገባህም ይላል በዚያው መሐመድ ዘንማሜ ከኢኽዋኖች ጋር ኮካ መስጊድ ጦር ኃይሎች መስጊድ ሚዲያ ላይ የተለቀቀውን ብቻ አይደለም ኩኛ ባካልም ይደን የተለጠፈውን ነገር ላይ ያለ ፎቶሾፕ እንዳይሆን ማለት ነው የተለጠፈውን ነገር ምንድነው ሲባል መስላሃ የማን መስላሃ የሙመያ መስላሃ ነው የዲን መስላሃ አይደለም ወጣቱን አሸውዶት ድሮ የነበረበት ነገር በቃ እንደ መጥፎ አይነት ከናቱ ለምን ተጣላው ከአባቴ ለምን ተጣላው ከዘመድ አዝማዴ ለምን ተጣላው አይ ልጅነት እንዲል አደረጉት በቃ ወደ ክታባችን ስንመለስ ማስራ ሐለከተኩም አላችሁ አያችሁ ተመቻቻችሁ ዕውቀት ገባችሁ በሰላችሁ እኮ አይደለም ጥፋታችሁን ምን አፈጠነው ሰለፊ እንደዚህ ነው የሚለው በቃ ጥፋት የጸደቀበት ሰው ጥፋቱን ይበየናል ግልጽ ይሆናል ሌላ ሰው ገብቶ እንዳይጠፋ ሹፌሮችን አይታችኋል ከክፍለ ሀገር ስትመጡ ተሳፍራችሁም ስትሄዱ መንገድ ላይ የተወሰኑ ቦዘኖች ካሉ አስቁሙ መኪና የሚዘርፉ ካሉ ያለፉ ሹፌሮች አዛርድ ያበሩ ነው የሚነዱት ወደ አዲስ አበባ የምን ምልክት ነው ያደጋ ምልክት ነው ያገኙትን በሙሉ እጃቸውን ያወጡ ጥንቃቄ አድርግላሉ ምን እንዳይወሰድብ ገንዘብም ህይወቱም እንዳይጠፋ ሰለፊዮች ከዚህ በላይ ሰው አቂዳው መንሃጁ ተወስዶበት የጀሃነም ሙሽራ እንዳይሆን ያስጠነቅቃሉ አዛርድ ማብራት ማለት ነው ታዚር በቃ ባውኑ አማርኛ ለምን ሙብተዲዎች ጋር ሄዶ ከገባ ይቀላቀልበታል ከዛ በኋላ ኢየሱስ ፍቅርን የሰበከ ጌታ ነው ማለት ይጀምራል አላህ ይጠብቀን ሱፊይና ሰለፊን ቀብረናል ማለት ይጀምራል ተቀብሯል ማለት ይጀምራል ቁርአን ላይ ያለውን እኮ ነው ቀብረናል የሚሉት ትቀበራለህ አይ አንተ ነው እኮ የሚቀብሩት ፌዳሉ እኮ አይቀበርም አላህ አውርዶታል እስከ ቂያማ ቀን ድረስ ይጠብቀዋል ግን ቢማዕና አንተን ይቀብሩሃል ድሮ ወጣቱን እንዴት አድርገን በሼክ ጣሃ ስር እንዲሰግድ እናድርገው አሁን ያከፍሮታል በግልጽ እኮ ነው ያለው ወጣቱ እርሱን ተከትሎ ጋር ይሰግድም ያከፍሮታል አለ ዶክተር ግን እንዴት አድርገን በሲስተም አምጥተን በሲስተም ጣሃ ጀርባ እንዲሰግድ እናድርገው እንዳል ወላሂ አልቆየም ሙመያዎች ድሮ አንዋር መስጊድ አይታችሁ ከነበረ ዙር ከተሰገደ በኋላ ፎቁ ሙሉ ነበር ታውቃላችሁ በጣሃን ሰግድም ብሎ ለብቻቸው ነበር የሚሰግዱት አሁን አወሰፍን የምታገኙቸው እንደዚህ ነው ስትወርድ
ባውሼ መስጊድ ቀን ሙሉ ነበር የ30 ሰዓት ታውቃላችሁ አይደል አንዋር ደርስ ይቀራና እስከ 6 ሰዓት ድረስ ባውሼ መስጊድ ነበር አብዛኛው ሰው የሚሰግደው ከዙር በኋላ ደርስ ያለው ሰው ደግሞ አንዋር ፎቅ ላይ ለብቻው ይሰግድ ነበር በጣም ይሰግድም ነበር አሁን ግን እዛ ባውሼ መሮጥ አያስፈልግም ቁጭ ብሎ መጠበቅም አያስፈልግም ረብሻም አያስፈልግም ተከትላችሁ ሰገዱ ተባሉ خلاص አብሮ ነው የሚሰግዱት የኢኽዋኖች የሙመያዎች ስራ ይሄ ነው መጨረሻ የለው ተምይ ባህር ነው መውጣታችንም የሚባለው ለዚህ ነው ዋና የሚችል ሰው ካልሆነ በስተቀር ባህር ውስጥ ከገባ እዛው ነው የሚቀረው ህፃናት ዘሎ ውሃ ውስጥ ከገቡ ይሞታሉ ፈቂህ የሆኑ በጣም ግንዛቤ ያላቸው ብልህ የሆኑ አህለ ሱናዎች ካልሆኑ በስተቀር ካሁን ጊዜ ካለው ተምይ ካሁን ጊዜ ካለው ኢኽዋንነት ማምለጥ አይችልም አብዛኛው ይገባል አንገቱ ተጠምዝዞ ነው ያለው አይሰማም እንጂ በቂ እኮ ነው ዳዋን ባይደረግ እኮ ድሮ አብሮ መሆን አይቻልም ስትል ነበር ለምን ሆንክ መረጃ አምጣ ድሮ ኢኽዋን አለ ይያልከ ነበር ኢትዮጵያ ውስጥ አሁን ኢኽዋን ማለት መስላህ አይደለም ማለት ለምን ምን መጣ አዲስ ነገር መጠየቅ የሚችል የለም ሰለፊ መሆን እኮ አይደለም ለምን ብሎ የሚጠይቅ ሰው እንኳን የለም ዝም ብሎ ይነዳል እንዴ ሰው ፈረስ አገር ቤት እህል ያሳዩታል ሳጠራ የሚባል ነገር አይደል ባዶ እቃ ያምጻል ፈረሱ ሰው ረግጦ ምናምን ይሮጣል አይደለ ከዛ በኋላ እህል እንዳለበት ነገር በሩቅ እንደዚህ ያሳዩታል ከዛ ይከተላቸዋል ይሄዳሉ እሱን ያሳዩት ቤት ይገባሉ ፈረሱ ቤት ይገባል አንገቱን ያስሩታል ልክ የሙመያ ደረሶች ማለት ወላሂ እንደዚህ ነው የሆኑት በአሁኑ ሰዓት በባዶ ምንም በማይጨበጥ ነገር ያሳዩ ወስዶ ኢኽዋን ውስጥ አስገቧቸው ቀላቀሏቸው ሀገዛ በቃ ትርጉም ይሄ ነው አማ ቆም ብሎ አይስም የድሮ ሪከርድና አሰማም እንዴ ምን ስትለው እንደነበር አሁን እኮ ኪታቡ ተውሂድን ቢያስቀሩ እርሻድንም ቢያስቀሩ ፈቱል መጅርንም ቢያስቀሩ ምንም ቢያስቀሩ እኮ ለኢኽዋን እንደሚመች አድርጎ ነው የሚፈስሩት ተቀላቅሎ በየመስጊዱ ይዱ የትም ይዱ አገር ቤትም ይዱ የሆነ ቀን እነሱ ናቸው የሆነ ቀን ደግሞ ኢኽዋን በር ላይ አብሮ ይለጠፋሉ ግን እኛ ሰለፊይ ነን ይላሉ ከደብ ወላሂ ውሸታቸውን እንዳትቀበሏቸው እንደዚህ አይነት ሰለፊያ የለም ሰለፊይነት የነብዩን ሱና ይዞ ቢድዓ የሚሰራ ሰው ነብዩን የሚቃረን ሰው መቃረን ነው ዋንኛው ለዚህ አይደል የኢብኑ ተይሚያ ታዲያ ለምን ጉድጓድ ውስጥ ገብቶ እንደዛ ይሰቃዩ ነበር እነ ኢማሙ አህመድ ለምን ጀርባቸው እንደዛ ይገረፍ ነበር እንዴት ገለልተኛ ይሆኑ ነበር እንዴት እንደዚህ ይሰቃዩ ነበር ሙሐመድ ኢብኑ አብዱል ወሃብ እኮ በባዶ እግሩ እኮ ነው አካባቢው ለቆ የጠፋው ومن يتوكل على الله فهو حسبه ومن يتوكل على الله فهو حسبه ይያለ ለብቻው ጣጉትን ካላመለክ አሉት ላ ተውሂድ ነው ማውጀው ስለ አሰቃዩት ለብቻው በእግሩ ይሄደ ومن يتوكل على الله فهو حسبه ይያለ ሄደላችሁ አላህ ደግሞ ረዳው ከዛ በኋላ እንደዚህ ነው ሱና አቂዳ እንደዚህ ነው ነብዩ እኮ መካ ላይ ያሉ እኮ በቃ አንተም ያያዝከውን ያዝ ችግር የለው እኛም ያያዝነው እንያዝ ግን ረድ አታደርግብን በማና ረድ ማለት እኮ ነው በቃ ጌቶቻቸውን ስማቸውን አታንሳ ረድ ብቻ አቁም አብረን እንሂድ ሲሏቸው እኮ ነው ነብዩ ጫካ ይገቡት ይሄን እንኳን ትንሽ ማስተንተን የለም መስጊድ ገብታችሁ ከሙብተዲ ጋር ተቀላቅላችሁ ከምታመጡት ኸይር ወላሂ ሸሩ ይበዛል ኢኽዋኖች እኮ በጣም ጠንክረን ዳዋ እናደርጉ ሰዎች ወላሂ ኑ መስጊድ ዳዋ አድርጉ ይላሉ አንድ ቀን ካደረከ በኋላ خلاص ያስሩሃል በቃ ቁልፍ ያደርጉሃል ከዛ ልክ አንተ ዳዋን ጨርሰ እንደወጣ ለህዝቡ ዕውቀት ስላለው እንያዘው ትንሽ ቀን ሲቆይ ይተዋል ይሏቸዋል አንድ ዳይ አየር ጤና ገባውና እዚህ መስጊድ ኃይለኛ ሸር ይሰራል ወደ ሙብተዲ ነው የምትጣሩት አላህን ፍሩ ወጣቱን አትሸውዱት ብዬ ውጭ ወጣውና ዶክተር አግኝቶኝ ባረከላሁ ጀዛከላሁ ኸይር ዋስል አለኛል ቀጥል አለኛል ልጁ ቀጠለ ገባ አየር ጤና خلاص በቃ ገደለው በቃ በዚህ ንግግር እላዩ ላይ ቆመ ሰሰድበው ናይልሃል ይላሉ ይሄ ነው በቃ መርዝ ቫይረስ በደንብ ማወቅ አለባችሁ የኮሮና ቫይረስ እንዴት እንደምትከላከሉት የሙብተዲን ቫይረስ እንደዚህ በጥንቃቄ ጠብቁ ይሄው ሙብተዲ ማውገዙ ማወድሱ መጥፎ ነው ቢሉ ሰለፎች ለዚህ ነው ሁለቱንም ጥላ ይላል ይሄው አብዱላህ ኢብኑ መስዑድ ማስራ ሐለከተኩም አላቸው እነዚህ የነብዩ አለይሂ ሰላቱ ሰላም ጓዶች ናቸው ሙተዋፊሩን አላቸው ይሄው ሞልተዋል ሱሐቦች በዛን ጊዜ በጣም ብዙ ነበሩ ብዙ ሰሃባ አለ ከነብዩ ቁጭ ብሎ ኢልም ያነሳ ነበር አሰጋገድ አጻጾም ዝክር አደራረግ መንገድ አካሄድ የዝምድና ሐቅ እንዴት እንደሚጠበቅ የምስት ሐቅ ምስትም የባልን ሐቅ ከመንገድ ስንዛት እንደሚገባ ነብዩ ያላስተማራቸው ነገር የለም ሁሉንም አስተምሯቸዋል وهذه ثيابها እቺ ደግሞ የነብዩ ልብስ ነች ለምቱ ብላ ዋንየቱ ለምቱ ከሰራላቸው ይሄው ሲጠጡበት ሲጠቃቀሙበት የነበረው መቃ ደግሞ ተሰባብሮ አላለቀም ወለዚ ነፍሲ بيدي ያለ ነፍሴ በእጁ በሆነችው ጌታ እምላለሁ አለ አያችሁ እርግጠኛ መሆን በመንሃጅ ባቂዳ በዲን ሸክ ውስጥ ያለ መግባት ሸክ ጥርጣሬ ውስጥ መግባት የሙብተዲዎች ባህሪ ነው ጥርጣሬ ውስጥ ይገባሉ ልክ ነኝ ልክ አይደለም
የተወሰነ ጊዜ ሊፈቀድ ይችላል ጅህልና ካለብ እስከምታረም ድረስ ግን ሁሌ ወላሁ አለም አላህ ይወቀው ትክክለኛውን ምናምን ይያልከ ምትኖር ከሆነ የሸር ማአት አንተ ላይ ነው የተሰበሰበው ጅህልናን ማስወገድ አለብህ ነፍሴ በእጁ በሆነችው ጌታ ምላለሁ ኢነኩም ለአላ ሚለቲና አላቸው እናንተ መንገድ ላይ ናችሁ هي اهدى من ملة محمد صلى الله عليه وسلم ከነብዩ አለይሂ ሰላቱ ሰላም መንገድ የተሻለ መንገድ ላይ ናችሁ አላቸው የነብዩ መንገድ ትክክል አይደለም እኔ ያስኩት ግን ቆንጆ ነው ያለ ሰው ኩፍር ነው ይሄ ሸክ የለውም ግን ዝም ብሎ ስሜቱን ጅህልናውን ተከትሎ የሚሄድ ሰው ቢዳላ ነው ይባላል ግን አይ የነብዩ ትክክል አይደለም የኔ ነው ቆንጆ ያለ ሰው ሻንጣውን ተቀዶ ወጥቷል فإن لم يستجيبوا لك فاعلم أنما يتبعون أهواءهم فإن لم يستجيبوا لك فاعلم أنما يتبعون أهواءهم على الله أو مفتته باب الدلال على وينم دمو يتأمت بر كفاتوش ناچو كونت تاندو አይወጣም قالوا والله يا أبا عبد الرحمن አሉ ታያችሁ የሙመያዎቹን ባህሪያቸው ነው والله እኛ ለመስላ ብለን ነው አላወቃችሁ እሺ ቀልባችንን ሰርጀሪ አድርገን አናሳያችሁ ምን እናርግሽ በቃ ይበቃና እኮ የሚሉት የሙመያዎች ባህሪ ቁጭ ለምን ተደመራችሁ ለምን አብራችሁ ሆናችሁ ለምን ስለሱና አትናገሩ በዚህ በኩል ይሄዱና ደግሞ በመጅሊሱ ተቀላቅሎ እጃቸውን አንስቶ ሱፊ ሰለፊ ቁቡሪ ምናምን እንዳንል ቃል ገብተናል ብሎ ያነሳሉ እንዳጠቃላይ የመናጅ ክፍተት ሳንጠቅስ ሙስሊሙን ኡማ ለማገልገል ይላል ሙስሊሙን ኡማ ለማክፈር ማለት ነው بمعنى هذا حلال وهذا حرام هذا سنة وهذا بدعة وهذا سني وهذا مبتدي ከነብዩ መንገድ ነው ዝም ብሎ ጨምቆ መሄድ ከየት እንዳመጡ ታላቅ ይሄንም ሰርቶ ሰለፊ ነኝ ይላል አሁንም ጥንቃቄ ያድርጉ ራስን ችለህ ሂድ በቃ ካፊሮች እኮ እኛ አባቶቻችን በዚህ ፈለግ ነው ያገኘናቸው አንለቅም እኮ ነው ያሉት በቃ ይሄ ማለት እኮ ነው ክታባት ቀራም እንዴ ማንበባችንም እንዴ ሰርች አይደረግም እንዴ አሁን አልহামዱሊላህ ኢንተርኔት ክፍት ነው ያገር ውስጥ ደስ ካላለ ይሄ የሱንዮች ዳዋ የሰለፊዮች ዳዋ ውጭ ያሉትን አሰማም እንዴ مجموع الفترة ابن تيمية سرچ አርገ ምን ይላል አትልም እንዴ እነ ኢማሙ አህመድ ወሰሉሱና ገብታተን እንትንም እንዴ ስንት ነገር ይያለ ቴክኖሎጂ ረቆ ይያለ ዝም ብለን ሂደን እንደመራለን አላህን ፍሩ ከሚደመር ሰው ራሱ እንዳትቀላቀሉ ጥንቃቄ አድርጉ ተውሂድን የተውሂድ ሰዎችን መውደድን ያነሳባቸው ወላና በራኮ ከላይ ኢላህ ኢላህ አንደኛው አካል አይደል እንዴ የሚያጠፋባቸው ስለዚህ والله ያ አባ አብዱራህማን አሉት አባ አብዱራህማን በጌታችን ይሁንብን ማረድና ኢላል ኸይር አሉት خيرن እንጂ እኮ ሌላ ሸር ፈልገን አይደለም እኮ አሉት ሙብተዲ ወደ ሙብተዲ ሄዶ ሲቀላቀል ለሸር ነው ለዝሙት ነው ለመጠጥ ነው ይላል አይልም والله መድረሳ ለማስፋፋት የሴቶቻችንን ማዕቀብ ለማስነሳት የሙስሊሙን ጭንቅ ገለል ለማድረግ ብሎ ይገባና ራሱ በሙስሊሙ ጫንቃ ላይ ይቆማል አሁን ቆይ ትግራይ ወይም ደግሞ ጉንችሌ ንቃብ በአላህ የካዱ ሰዎች ሲከለክሉ ጀምርቱን የጀመሩላቸው ኳኖች እኮ ናቸው ከኛው ቤት እኮ ነው የወጣው ከመስጊድ እኮ ነው የወጣው ሚዳ ላይ ወጥቶ ይሄ ፊት እንደዚህ መሸፈን ኺላፍ ያለው ነገር ነው የተናጉበት ነገር ዑለማዎች ሂጃብ ማለት ከዚህ እንደዚህ ብሎ የኔ አቋሜ ፊትን መክፈት ሌላን አካል መሸፈን ብሎ ፈተዋ ከሰጡ በኋላ ምንኛ መረበሽ ነው አላህን አትፈሩ ካፊሮች በሙስሊሞች እንዲዘምቱ ያደረጉት እኮ ራሳቸው ናቸው ግን ወጥቶ እንደገና ደግሞ መስጊድ ይመጡና ይረብሻሉ እንደገና ንቃብ ተከለከለ ብሎ ገረበሻችሁት ራሳችሁ والله ራሳቸው ነው ይረበሹት የድሮ ሱፊዮች ያላደረጉትን ስራ እኮ ነው የሚሰሩት የሆነ አዲስ ነገር ያመጡና ውጡ እንጂ ሰላማዊ ሰልፍ በዚህ ሰሞን ሲጣሩ ነበር ሰላማዊ ሰልፍ በቃ ጸጥ የሚለው ነገር አይመቻቸው አንድ ሰውዬ والله እኔ ጥሩ ቦታ ደስ የሚል ቦታ ደስ አይለኝም የነገር ሰው ነኝ አላህ ለነገር ነው የፈጠረኝ አለኝ በቃ ይሄ ረብሻ ለቅሶ ምናምን ድብድብ ያለበት ቦታ ደስ የሚለኛል ልክ ኢኽዋን ማለት እንደዚህ ነው ራሳቸው ወጥቶ በእጃቸው ጭምር እኮ ነው ያሳዩት ይሄ ኺላፍ ነው የዑለማዎች ንግይት ነው ብሎ አስቀመጡና እንደገና ንቃብ ይለበስ ይላሉ ይለበሳል አላህና ነብዩ ያጸደቁት ነገር ነው ሰሃቦች ሲያደርጉት የነበረ ነገር ነው ግን ኢኽዋኖች አውቆ ነው የሚረብሹት የቀን ጅብ ነው የሚባላችሁ እነሱን ከተከተላችሁ አቂዳን ያዙ ሱናን ያዙ መናጅን ያዙ እንጂ እነሱ ሲረብሹ አውጣት ተረብሻለህ እንዴ ራሳቸው አሳልፎ ነው የሚሰጡ ቁጭ ብሎ ማውራት ራሱ አይፈልጉም የሚፈልጉትን ነገር አግኝተዋል አንተ ዝም ብለህ በየጊዜው ትሸውዳለህ አላህን ፍሩ ጭንቅላታችሁን አሰሩት ሪስታርት የሚባል ነገር አለ አይደል ሞባይላችሁ ሪስታርት እንደምታደርጉት ሪፍሬሽ እንደምታደርጉት አድርጉት ጭንቅላታችሁ ለዚህ ይጠቅማል ይሄ ዝም ብሎ ይጫወቱባችኋል እንዴ የትኛው የሱፊ ሼክ ነው የትኛው የአህባሽ ሼክ ነው የትኛው የደብሊክ ሼክ ነው ሚዲያ ላይ ወጥቶ ንቃብ ኺላፍ አለው መለበስ የለበትም ያለው ዝም ብሎ ይሄ ሻሽ ጠምጥሞ በየመንደሩ የሚዞረውን አይደለም ኢልም የሚያውቁ የሱፊ ሼኮች ይሄማ ያለ ነው እኮ የሚሉት ንቃብ
ይሄ አስል ቁርአንና ሐዲስ የጸደቀበት ነገር ነው ግን ንቃባዋ ስትለብስ ውስጧን መልበስ አለበት ነው የሚሉት አህለ ሱናዎቹ ሊተቹ ከላይ ስትለብስ ውስጧን ይልበስ ይላሉ ስለ ውስጣኛ ምን አገባን ራሷ ተታሰበት ይሄን ይላሉ እንጂ ግን ንቃብ በእስላም የለም አይሉ ይሉና ደግሞ ውጡ ረብሹ ይላሉ ይጽፋሉ ቻናላቸውን ከፍ ለማድረግ እንዳትሸወዱ በደንብ አርጋችሁ ወጣቱን አንቁት ሴቶቻችሁን አንቁ ወንድ መጨበጥ እንደሌለባቸው ንቃብ የእስላም ህግና ደንብ እንደሆነ ያለ ማህረም መጓዝ حرام እንደሆነ ከወንድ መቀላቀል حرام እንደሆነ ይሄን ነገር በደንብ አስተምሯቸው ማንንም ኢኽዋን መጥቶ ይሸውዳቸው ስለዚህ ማረድና ኢላ الخيرات خيرን ነው የፈለኩ አለ ወከም ሙሪድ للخير አለ አያችሁ ስንትና ስንት خير ፈላጊ ያለ ሙመያዎች እኮ ከዚህ ሳውዲ ሲሄዱ በፊት እኮ ድምጻችን ይሰማ ጊዜ ሻንጣቸውን ጠቅልሎ እቃቸውን ሳይሰበስቡ ልጆቻቸውን በትኖ የጠፉት እኮ ሱናን እንረዳለን ብሎ እኮ ነው ሳውዲ የገቡት ሳውዲ ሲገቡ ምርጥ ሙመያዎች ተቀበሏቸውና ሽፕ አደረጓቸው በደንብ አስተካከሏቸውና ተመልሶ ተዛዙሮ መጣና ኢልያ 30 ምክሮች ብሎ ሰጣቸው 30 መርፌዎች 30 ማደንዘዣ ማለት ነው ለሰው ልጅ አንድ በቂ ነው እኮ ለሙመያ ግን 30 ሰጥቶ ነው ያደነዘዛቸው ሀገርን ለቀለ ምን ተወጣለ ተቀላቅለ እዛ አስቀራ ምናምን ብሎ መለሰው አንድ ኢኽዋኒ በጣም ረባሽ የነበረ ኢኽዋኒ حرام አገኘውትና ለምንድነው እዚህ የመጣው ሲለው ድምጻችን ይሰማ ስለነበር መንግስት ይፈልገኝ ነበር አላማችሁ ግን ምንድነው አልኩት ምንድነው እንደዚህ ህዝቡን የምታዝገድሉት የምትረብሹት እሺ ረብሻችሁ ደግሞ መሸሽ ይቻላል እንዴ ነብዩ ሸሹ ነበር እንዴ ጦርነት ከፊት አይደል እንደሚገባው የነበሩ ስራ ወላሂ ስራውን ማን እንደሚሰራው አላቅም ሸይጣን የሚሰራው ነው የሚመስለኛል ለራሴ እኮ በጆሮ ያለኝ እኮ ግራ ገብቶታል ራሱ እንደዚህ ነው የሚጫወቱባቸው ኢኽዋኖች እንዴ ሙስሊም እኮ ጦር ሜዳም ከገባ እኮ ከፊት ነው የሚገኘው እንጂ ምንድነው ሳውዲና ዱባይ ቱርክ ምናምን የምታመልጠው የራስን ህይወት ታስልፋለህ ሙስሊሙን ታስበላለህ እንዴ እንደዚህ አይነት ጂሃድ አለ እንዴ ምን አይነት ወኝነት ነው በአላህ ቆም ብላችሁ አስቡ ቁርአን ሐዲሱን ቅሩት የሱና ክታቦችን ተመልሳችሁ እስኪ አፕዴት አድርጓቸው በደንብ ቅሯቸው እስኪ ድሮ ማዕናው ይጻፍ ነበር አይደል በአማርኛ ከታችን እንጽፋለን አይደል ስለ ሙብተዲ ሲሆን ሙብተዲ ሁሉልዮች ሱሩሪዮች ቁጥብዮች አህባሾች ከታች እኮ ይጻፍ ነው ያንን እስኪ አንብቡት እንደው እየጠናችሁት አንብቡት እስኪ ይገልጽላችኋል በደንብ ስንትና ስንት ኸይርም ይፈልጋል ለዩሲበው አላያችሁ አያገኘውም መስላሃ ይላል በመስላው ሳይደርስ መፍሰዳው ያመዝንበትና ወደ አኺራ ይሄዳል ትንሽም ብትሆን ኸይር ስራ ይዞ መቆየትም እጂ ቅርአት በቂ ነች አቂዳን ከጠበቀችል ከተጨመረ ከመጣ ከሰፋ ተንቀጥቀመ መስጊድ ለማግኘት መድረሳ ለማግኘት ደግሞ አቂዳን አትሽጥ ድሮ ቆይ መስጊድ አንዋር መስጊድ ተሰጥቷችሁ ወይ ብላል መስጊድ ወይ የ01 መስጊድ ወይንም ደግሞ የሆነ መስጊድ ተሰርቶላችሁ ነው እንዴ ለወላጆቻችሁ ያቂዳ ዳዋ አድርጋችሁ አቂዳን ተቀብሉ ሐጅ አስደረጋችሁ ሲሞቱ ከፍናችሁ ወስዳችሁ የቀበራችሁት ይሄ ወጣቱ የተገኘው መስጊድ ነው እንዴ አይደለም በየመንደሩ በየታክሲ ተራው በየኡዱ ማድረጊያ ቦታ ነበር ዳዋ ሲደረግ መስጊድ ሲገባ ይቀዘቀዛል የትኛው መስጊድ ነው በግልጽ ስለ ሽርክ የሚነገርበት በማይኩ ስለ ተውሂድ ዳዋ ሲደረግ ይዘጋል ቤተል መስጊድ እስከ ረመዳን ላይ ታዩታላችሁ ስታልፉ ያ ወቅታ እህቴ ወይ ማይኩን ለቅቅ ያደርጉታል ኢነ ሽርከ ለዙልሙን አዚም የሚለው ሰው ሲመጣ የውስጡን ብቻ ነው የውጭን ያጠፉታል የሚሰሩት ሸር ይሄ ነው ተብሎ እኮ አይጠቀስም መስጊድ ዳዋ አቂዳ ካልተደረገበት ምን ያረጋል በብዛት አይደለም በብዛት እንዳትሸወዱ ስለዚህ እነ ረሱላህ ሰለላሁ ዐለይሂ ወሰለም حدثنا አላቸው አይ ነብዩ አለይሂ ሰላቱ ሰላም ነግሮናል ቀውሙ يقرؤون القرآن የተወሰኑ ሰዎች አሉ ቁርአን የሚቀሩ ቁርአኑን ተረራ ያደርጉታል لا يجاوز تراقيهم አሉ ነብዩ ጉሮሮአቸውን ግን አልፎ ግን አይወርድም ካላይ ብቻ አህባሾች ያርፍ ችግር የለባቸውም ግን ሙሽሪኮች የሚፈስሩት ተፍሲር ነው የሚፈስሩት ሼኾችን አንጠራም ወደነሱ አንሄድም ወደ አላህ ሊያቀርቡን ቢሆን እንጂ ነሁና ሰርፍ ግን በላጋ መንጥቅ ኩቱብ ስታ ይመረቃሉ ችግር የለባቸው በቅራት ነው እንደምትሸወዱት እናንተ አትሸወዱ በቅራት ብዛት በነሁ በሰርፍ እንዳትሸወዱ ዋናው ሐቁ የቱ ጋር ነው የት ነው ያለችው ሐቋ ያንን ነው ማበጠር ያለባችሁ ወይሙላህ አለ በጌታ ይሁንብኝ ምን ነው የምነግራችሁ ما أدري لعل أكثرهم منكم አላችሁ لا يجاوز تراقيهم ጎሮሯቸውን ግን አልፋ አይወርድም ያሉ ሰዎች ከናንተ ውስጥ ሊሆኑ ይችላሉ አላቸው ሁክም ሰጣ አልሰጠም ተሸዱድ ነው ታዲያ ስገዱ ምን አይነት ሰላት ነብዩ እንደሰገዱት የናኔ ተቀማል ሐጅ አድርጉ ምን አይነት ሐጅ ከሽርክ ጋር ከአብሬት ከቃጥባሬ ጋር ከናጅና ጋር ከኖሮሴን ጋር አይደለም ነብዩ ሐጅ እንዳደረጉት ኹዙዋኒ መናሲከኩም እንዳሉት ከኔ የሐጅ አደረጋችሁን ያዙት እንዳሉት ካደረክ ጸደቅ ከናንተ ውስጥ ሊሆኑ ይችላል አላቸው ثم ተወላ ከዛ ዞራ ሄደ ሙብተዲን ሽሽ ቢባለው ለዚህ ነው ሰሃቦች ያደርጉት ነበር ዑመር እኮ የኸዋሪጅነት ፍክራ የገባበትን ሰው እኮ ቁጭ አድርጎ ደም ጠብስኪ ሚል እኮ ነው የገረፈው አቀሩም እንደ ኪታብ በሽታይ ወጣልኝ አለው በቃ
ነብዩ እኮ ከአብን እኮ ነው ከአብን ውጣሉት ከመጅሊስ ተነሱት አሉት ነብዩ የሱ ጓደኞች ውጡ አሉ ዞር በሉ አሉ ለምን በያንስ ከሚመጣ ደረሳሉ ነብዩ አልመርኡ አላ ዲኒ ኸሊሊሂ አሉ ነብዩ አንድ ሰው ከሙብተዲ ጋር አይኖርም ወይ አይሆንም በሽታ ቢኖርበት እንጂ ኮሮና ያዘው ሰው ጋር የተቀላቀለ ሰው እኮ በፊት ይተው ነበር እንዴ ቀድሞ እስከሚመረመርም ድረስ ለብቻው ነው የሚደረገው ቫይረስ ተሸካሚ ነው ይባላል ثم تولانوا فقال عمرو بن سلمة راوي ይላል راينا امه اولئك አለ አብዛኛው እነዛን ሰዎች አየናቸው አለ ምን የሚሰሩ የነበሩ ሰዎች ተስቢህ ተከለከለ ነው እንዴ አይደለም ጠጠር ሰብስቦ አዲስ ነገር ጀምሮ ነበር እነዛን ሰዎች አየናቸው ይላል يطاعوننا يوم النحروان አለ يوم النحروان የሚባለው አልይ ከኸዋሪጆች የተዋጋባት የጦርነት ጊዜ ነበረች ማል ኸዋሪጅ አለ ኸዋሪጆች ጋር ወግኖ ሰሃቦቹን ሲዋጉ አየናቸው ወጡ አለ ይሄም 6 ቁጥር ይዛችሁ ስትወርዱ አخرجው ዳርሚ في السنن ይላል 209 ቁጥር ላይ ሼኹል አልባኒ ሰይ ነው ብሎታል ስልሰለቱ ሰያ ላይ 2005 ላይ ስለዚህ ቆም ብሎ ማሰብ ያስፈልጋል ከሙብተዲዎች ጋር መቀላቀል የለብንም ሙብተዲዎች ማለት እስላምን ሙስሊሞችን የሚፈረካክሱ ናቸው ሙብተዲ ባይኖርኩ አንዋር መስጊድ የሚሰግደው ጀማ በሙሉ አንድ ነበር ሙብተዲ ባይኖርኩ ሌሎች የሙብተዲ መስጊዶች ውስጥ የሚሰግድ የነበረው ሙስሊም አንድ ነበር የነብዩን መንገድ ነበር የሚከተለው ግን ሙብተዲዎች ይቀላቀሉና ለራሳቸው የሚደግፋቸውን ሰው ባንድ ጥግ የሚቃረናቸው ባንድ በኩል ማከለ ላይ ያለው ባንድ በኩል ያደርጉና ኡማውን ውጅንብር ውስጥ ይከቱታል ስለዚህ ትክክለኛው እስላም የቱ ጋር ነው ያለው ሱና ማለት ትክክለኛው እስላም ማለት ነው ሌላ ምንም የለው መንሃጅ ሰለፍ ማለት ትክክለኛው እስላም ማለት ነው ያንን የት ነው ያለው ብሎ መፈለግ ያስፈልጋል ዛሬ በዚሁ እናቆማለን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته